Caffeinated podcast. Wake your mind. Sip that thought. Let it grind. Caffeinated podcast. Pour it in. Press play. Caffeinated podcast. New brew every day. አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፍኔትድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። Caffeinated podcast. የኢትዮጵያ ብሔራዊ ባንክ ሕግ ሊያጸድቅ ሲሆን ይህም ባንኮች ለማኑፋክቸሪንግ ሴክተሩ በቂና ፍትሃዊ የሆነ እድል እንዲሰጡ የሚያደርግ ነው ተብሏል። ከዚህ ሕግ ጀርባ ያለው ዋና ሀሳብ ኢንዱስትሪው እንዲያድግ፣ ምርታማነት እንዲጨምር እንዲሁም ኢትዮጵያ ውጭ ሀገር የምትልካቸው እቃዎችን ለማበረታታት እንደሆነ ተናግረዋል። የማኑፋክቸር ሴክተሩ ላይ ያሉ ድርጅቶች በፋይናንሱ ረገድ ችግር እንደሚገጥማቸውና ከንግድ ተኮር ከሆኑ ድርጅቶች አንጻርም ትንሽ እድል እንደሚያገኙ ገልጸዋል። ሕጉም ይህንን እንደሚቀየር ይጠበቃል። Caffeinated podcast. ኢትዮጵያ ያለባት ብድር ወደ 51.8 ቢሊዮን የአሜሪካ ዶላር የደረሰ ሲሆን አሁንም ቢሆን ካለው የፋይናንሻል እጥረት የተነሳ ለመበደር ተገዳለች። የኢትዮጵያ መንግስትም ከሌሎች ሀገሮች የሚመጣው ብድር ላይ የተመረኮዘ ሲሆን ገንዘቡም ላለው የኢኮኖሚያዊ ለውጥ እንደሆነ አሳውቀዋል። አናሊስቶች እንዳሳወቁትም ከፍተኛ ብድር መኖሩ የገንዘብ እንቅስቃሴና የግል ድርጅቶች የብድር እድል እንደሚቀንስ አሳውቀዋል። Caffeinated podcast. የኢትዮጵያ የፌዴራል ባለስልጣኖች ለኢንሹራንስ ድርጅቶች የራሳቸው የሆነ የህግ አውጪ አካል ሊመድብ ሲሆን ይህም ያሉትን ችግሮች ለማወቅ የደንበኞች ጥበቃ ለማድረግና ሴክተሩን ለማዘመን ይረዳሉ ተብሏል። ይህም ለኢትዮጵያ የፋይናንስ ሴክተር ግልጽነትና ኢንቨስተሮች ላይም መተማመን እንደሚጨምር ይጠበቃል። Caffeinated podcast. የኢትዮጵያ የዲጂታል ክፍያ መንገዶች በፍጥነት እያደጉ ሲሆን ለምሳሌ ቴሌብር፣ ሲቢኢ ብር፣ ቻፓ እና አሪፍ ፔይ በዋነኝነት ይጠቀሳሉ። ነገር ግን በኔትወርክ ዝርጋታ ችግሮችን መቅረፍ አለመቻል እና በደንበኞች ታማኝነት አለመኖር ትልቅ ተግዳሮት እንደሆኑ ቀጥለዋል። በአዲስ አበባ ዩኒቨርሲቲ በተዘጋጀው ሲምፖዚየም መሪዎች እንደጠቀሱት ችግሩ የኦንላይን መክፈያዎች አለመኖር ሳይሆን ለእነርሱና ለደንበኞቻቸው አመቺ የሆነ መስመር አለመዘጋጀቱ መሆኑን ተናግረዋል። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸረን ሰንብት። Caffeinated. Caffeinated. Caffeinated podcast. We're wide awake today.